ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። ማንቸስተር ዩናይትድ በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ ከሜዳው ውጪ ከቶተንሃም ሆትስፐርስ የተጫወተው ማንቸስተር ዩናይትድ ሁለት አቻ ተለያይተዋል። 9 ሰዓት ከ30 ላይ በተጀመረው ጨዋታ ዩናይትድ ብሪያን ምቤሞ ባስቆጠራት ግብ እስከ 83ኛው ደቂቃ ድረስ ሲመራ ቢቆይም ባለሜዳዎቹ በ6 ደቂቃ ልዩነት ማቲስ ቴል እና ሪቻርድሰን ባስቆጠሯቸው ሁለት ግቦች ለማሸነፍ ተቃርበው ነበር። ቢሆኑም የቀይ ሰይጣናቱ ተከላካይ ማቲያስ ዲላይት 96ኛው ደቂቃ ላይ ክለቡን አቻ ያደረገች ግብ ከመረብ አሳርፏል። ዌስትሃም እና ኤቨርተን ተጋጣሚዎቻቸውን አሸነፉ። በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ ዌስትሃም ዩናይትድ በርንሌይን 3-2 አሸንፏል። በለንደን ስቴዲየም በተደረገው ጨዋታ ካሉም ዌልሰን፣ ሱቼክ እና ዎከር ፒተርስ የማሸነፊያ ግቦችን አስቆጥሯል። አሰልጣኝ ኑኖ ስፒሪቶ ሳንቶ ክለቡን ከተረከቡ በኋላ ሁለተኛ ተከታታይ ድላቸው አስመዝግበዋል። ዚያን ፍላሚንግ እና ጆሸን ኩለን የበርንሌይን ግቦች አስቆጥሯል። በኢድሪሲያ ጉዬና ማይክል ኬን ግቦች ኤቨርተን ፉልሃምን 2-0 አሸንፏል። ፉልሃም ከባለፉት 6 የሊግ ጨዋታዎች በ5ቱ የተሸነፈበት ጨዋታም ሆነዋል። ቼልሲ በእንግሊዝ ፕሪምየር ሊግ 11ኛ ሳምንት ቼልሲ በውጤት ቀውስ ውስጥ የሚገኘውን ወልቭስን በማሸነፍ ደረጃውን አሻሽለዋል። በስታንፎርድ ብሪጅ በተደረገው ጨዋታ ማሎ ጉስቶ፣ ጂዮ ፔድሮ እና ፔድሮ ኔቶ ግቦችን አስቆጥሯል። ተከታታይ ድላቸውን ያገኙት ሰማያዊ ለባሾቹ በ20 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል። በውጤት ማጣት ምክንያት አሰልጣኙን ያሰናበተው ወልቭስ አንድም ጨዋታ ያላሸነፈ ሲሆን በ2 ነጥብ 20ኛ ደረጃ ላይ ተቀምጠዋል። አርሰናል በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ አርሰናል ከሰንደርላንድ 2 አቻ ተለያይተዋል። በስታዲየም ኦፍ ላይት በተደረገው ጨዋታ ቡካዮ ሳካ እና ሊዳንድሮ ትራሳርድ የአርሰናል ግቦችን አስቆጥሯል። ዳንኤል ባላርድ እና ብሮቦይ የሰንደርላንድ ግቦች ያስቆጠሩ ተጫዋቾች ናቸው። ከ7 ዓመት በኋላ ወደ ሊጉ የተመለሰው ሰንደርላንድ በውድድር ዓመቱም በሜዳው ያለመሸነፍ ጉዞውን አስቀጥሏል። በሊጉ ያለፉትን 5 ተከታታይ ጨዋታዎች ያሸነፈው አርሰናል የሊጉ ክስተት በሆነው ሰንደርላንድ ነጥብ ለመጣል ተገደዋል። በውድድር ዓመቱ ለሁለተኛ ጊዜ አቻ የተለያዩት መድፈኞቹም ሊጉን በ26 ነጥብ እየመሩም ይገኛሉ። ባየር ሙኒክ በውድድር ዓመቱ ለመጀመሪያ ጊዜ አቻ ተለያየ። በ10ኛ ሳምንት የጀርመን ቡንደስሊጋ ከሜዳው ውጪ ከኦኒየን በርሊን የተጫወተ ባየር ሙኒክ 2 አቻ ተለያይቷል። ዳንኤል ሆዶክ የኦኒየን በርሊን 2 ግቦች ሲያስቆጥር፣ ሉዊስ ዲያዝ እና ሃሪኬን የባየር ሙኒክ ግቦች አስቆጥሯል። በቪንሰንት ኮምፓኒ የሚመራ ሙኒክ በውድድር ዓመቱ ለመጀመሪያ ጊዜ አቻ የተለያየበት ሆነዋል። ከዛሬ ጨዋታ በፊት ያደረጋቸውን 16ን ሁሉንም ጨዋታዎች ያሸነፈ ባየር ሙኒክ በኦኒየን በርሊን ለመጀመሪያ ጊዜ ነጥብ ለመጣል ተገዷል። በሌሎች ጨዋታዎች ባየር ሊቨርኩሰን ሄደንሄምን 6-0 በሆነ ሰፊ ውጤት ሲያሸንፍ፣ ቦሩሲያ ዶርትሙንድ ከሃምቡርግ 1 አቻ ተለያይተዋል። የፔፕ ጋርዲዮላ 1000ኛ ጨዋታ ከሊቨርፑል 11ኛ ሳምንቱ ላይ በደረሰው የእንግሊዝ ፕሪምየር ሊግ በሳምንቱ ትልቅ ጨዋታ ዛሬ ማንቸስተር ሲቲ ከሊቨርፑል የሚገናኝበት ይጠበቃል። በ18 ዓመታት የአሰልጣኝነት ጉዞ ዛሬ 1000ኛ ጨዋታውን የሚያደርገው ፔፕ ጋርዲዮላም ይህንን ታሪካዊ ዕለት በድል ለመወጣት ከሊቨርፑል ጋር ትልቅ ትንቅንቅ ለማድረግ ወደ ሜዳ ይገባል። በፕሪምየር ሊጉ ከደረሰበት 4 ተከታታይ ሽንፈት አስቶን ቪላን በማሸነፍ ያገገመው ሊቨርፑል በአሸናፊነቱ ለመቀጠል ከሜዳው ውጭ በሚያደርገው ጨዋታ ከሲቲ ሌላ ፈተና ይጠብቀዋል። ምሽት 1 ሰዓት ከ30 ላይ በኢትሃድ በሚደረገው ጨዋታ ደካማው የሊቨርፑል የተከላካይ ክፍል በኤርሊንግ ብሮት ሃላንድ በትልቁ እንደሚፈተን ይጠበቃል። በተለይ የሊጉን ከፍተኛ ግብ አግቢነት በ13 ግቦች እየመራ የሚገኘው ሃላንድ ከኢብራሂማ ኮናቴ ጋር የሚያደርገው ትግል የሚጠበቅ ሲሆን በተጨማሪም ኮነር ብራድሊ ጄርሚ ዶኩን ለማቆም ሌላ የቤት ስራ የሚጠብቀው ይሆናል። የ25 ዓመቱ አጥቂ ሃላንድ ዛሬ ከአንድ በላይ ግብ ካስቆጠርም ከየትኛውም ተጫዋች በላይ ፈጥኖ በሊጉ 100 ግብ ላይ የደረሰ የመጀመሪያው ተጫዋች ይሆናል። በጨዋታው አማካዮቹ ማቴዮ ኮቫችች እና ሮድሪ በጉዳት የማይሰለፉ ተጫዋቾች ናቸው። በሊቨርፑል በኩል የአሌክሳንደር ኢሳቅ መሰለፍ ያልተረጋገጠ ሲሆን ጀርሚ ፍሮምፖንግ፣ አሊሰን ቤከር እና ጂዮቫኒ ሊዮኒ በጉዳት የማይሰለፉ ተጫዋቾች ናቸው ተብለዋል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም